ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁልኝ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን በጣም ደህና ነኝ። ወዳጆቼ ጠፍቻለሁ አውቃለሁ። እንደዚህ ረጅም ቪዲዮ ከሰራሁ እጅግ በጣም ብዙ ጊዜ ሆኖኛል። ስንፍና ነው፣ በምንም ላስተባብሉ አልፈልግም። እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ዛሬ እንግዲህ ተመልሻለሁ። ካሁን በኋላ ለመመለስ እሞክራለሁ እንደ እግዚአብሔር ፍቃድ። እውነት ይህንን ቪዲዮ ለመስራት የወሰንኩት ምናልባት አንድ እህቴን ልጠቅም እችላለሁ ብዬ ነውና በህይወታችሁ እጅግ በጣም ብዙ ተስፋ የሚያስቆርጡ ነገሮች ሊኖሩ ይችላሉ። በተለይ ደግሞ ማዳም ቤት ያላችሁ እህቶች፣ እንደኔ ማዳም ቤት የምትሰሩ እህቶች በህይወታችሁ እጅግ በጣም ተስፋ የሚያስቆርጥ ነገር ሊኖር ይችላል። ነገር ግን ዛሬን ካለፍሽ፣ ያችን ስሜት ለሰከንድ ካለፍሽ ነገ ሌላ ቀን ነው። ነገ ሌላ ስሜት ነው። ነገ ሌላ ተስፋ ነው። አያችሁ፣ አንዳንዴ ሰይጣን ሊጠቀምብን ሲፈልግ የሆነ ተስፋ የማስቆረጥ ነገር አእምሯችን ውስጥ ይጨምራል። በቃ አንቺ ምን ተስፋ አለሽ? አንቺ እኮ እድሜሽ ሄዷል። አንቺ እኮ ካሁን በኋላ አረብ ሀገር ለፍተሽ ደክመሽ ሄደሽ ይህን ያህል ገንዘብ እንኳን የለሽም። ደግሞ እየሰራሽውን ገንዘብ ቤተሰቦችን እየረዳሽ እንደዚህ አድርገሽ ጨርሰሻል። ካሁን በኋላ ምን እጅግ በጣም ትክክል ያልሆኑ ሀሳቦችን ጠላት ወደ ጆሮአችን ሹክ ይለናል። በዛ ሰዓት የሆነ መንፈስ ይገፋፋንና በህይወታችን ከባድ የሆነ ውሳኔ እንወስናለን። ስለዚህ የለፋንበት የደከምንበት እድሜያችንን፣ ነፃነታችንን፣ ህይወታችንን የገበርንበት ልፋታችንን ሁሉ ገደል ከተን እኛ ወደማንመለስበት ቦታ ለመሄድ እንወስናለን። ያ ደግሞ ማንንም አይጎዳም። በመጀመሪያ ደረጃ ራሳችንን ነው የሚጎዳው። አንቺን ነው የሚጎዳሽ የኔ እናት። አንቺን የለፋሽበትን ፍሬ ሳታይ፣ የደከምሽበትን ዋጋ ሳታገኝ ምትሞቹ አንቺንና አንቺን ነው የሚጎዳሽ በመጀመሪያ ደረጃ። ሲቀጥል ደግሞ ቤተሰቦችሽን፣ እናትሽን ሀዘን የሚያጠልሽው እናት ቤተሰብ ጋር ከምንም በላይ እናት የወለደች እናት ናት ከምንም በላይ የምትጎዳው። ስለዚህ እየኖርሽ ያለሽበትን አንቺ ታውቃለሽ። እያለፍሽ ያለሽበትን ችግር ታውቃለሽ። እያለፍሽ ያለሽበትን መከራ ታውቂያለሽ። ብቸኝነትሽን ታውቂያለሽ። ነገር ግን በቃ ያልፋል፣ በቃ ያልፋል። ትላንት ብዙ ነገር አልፌያለሁ አይደል? ዛሬንም አልፋለሁ ብለሽ አስቢ። ሰይጣን አምጥቶ የሆነ ነገር ጆሮሽ ላይ ሱክ ሲል አልሰማህም በዩ። አልሰማህም፣ ነገ ሌላ ቀን ነው፣ አልፈዋለሁ። በቃ ጠንካራ ከሆንሽ የማታልፊው ነገር የለም። ጎበዝ ከሆንሽ የማታልፊው ነገር የለም። ስለዚህ በህይወትሽ እየሆኑ ያሉ ነገሮች ሊያበረቱሽ ነው የሚገባው እንጂ ተስፋ ሊያስቆርጡሽ አይገባም። ምክንያቱም ከዚህ በላይ የሚከብድ ህይወት የለም። በነገራችን ላይ ሰው አረብ ሀገር ስንኖር ምንድን ነው የሚያየው መሰላችሁ? ምናልባት ሰውነታችንን፣ ምናልባት የፊታችንን መንጣት ምናምን እኛ ደልቶን ተመችቶን ምናምን ይመስላችኋል። ነገር ግን አይደለም። እሱ ሌላ ታሪክ ነው። ከቤት ስለማንወጣ፣ ፀሐይ ስለማናገኝ፣ እንቅስቃሴ ብዙ ስለማናደርግ የተመቸን ሊመስል ይችላል። ግን ምን ያህል ብቸኝነት እንደሚያጠቃል፣ ምን ያህል ጉዳት ውስጣችን እንዳለ እኛ ነን የምናውቀው። ያንን ማንም ካንቺ በላይ ሊረዳሽ የሚችል ሰው የለም። ግን ያን ሁሉ እያለፍሽ አይደለም። ለምንድን ነው በህይወትሽ ተስፋ የምትቆርጩ? የእውነት ይህንን ለማለት የተገደድኩበት ምክንያት በቅርብ ያለች አንድ ማቃት ጓደኛ ያለች ነው። ጓደኛ ሳትሆን በቃ ማቃት የቅርብ ናት ነው። ምን ተስፋ እንዳስቆረጣት አናውቅም። በምንድን ይሁን እንደዚህ በራሷ ላይ እስክትወስን የደረሰችው ምናውቀው ታሪክ የለም። ግን ልጅቷ ራሷን አጠፋች። በቃ ራሷን አጥፍታ ተገኘች። ያ ማለት ምን ያህል የሚረዳት ሰው ቢጠፋ ነው? ምን ያህል በህይወቷ ተስፋ ብትቆርጥ ነው? ምን ያህል ነገሮች ቢያስመርሯት ነው የሚለው ነገር በጣም ነው ያሳሰበን፣ በጣም ነው ያስጨነቀን። ነገር ግን ማለፍ ትችል ነበር። ከኖረችው ካለፈችው አይበልጥም ነበር። አያችሁ፣ የአንዲት በቃ የደቂቃዎች እኮ ነው፣ የደቂቃዎች ትዕግስት ማጣት፣ የሆነ ስሜትን አለማሸነፍ እስከ ወዲያኛው ነው። ምናልባትም ያቺን ሰዓት ታግሳ ሰብር አድርጋ ብታልፍ ኖሮ በማሰብ ትጸጸት ነበር። እኔ ምስክር ነኝ። እኔ በጣም ብዙ ጊዜ ራሴን ለማጥፋት አስቤ ነበር። ህይወት አስጠልቶኝ ነበር። መኖር ደብሮኝ ነበር። ተስፋ የሌለኝ መስሎኝ ነበር።
የኔ መኖር ለማንም አይጠቅምም፣ ለኔም አይጠቅመኝም። በቃ ዝም ብዬ ተፍነኝ እኔ እዚህ ዓለም ላይ ትርፍ ነው የተፈጠርኩት ብዬ አውቃለሁ ብዙ ጊዜ። ነገር ግን አይደለም፣ እግዚአብሔር አሳልቼ አይደለም ያለፍኩት፣ አልዋሻችሁም። ችዬ በርትቼ ምናምን አይደለም፣ ግን በቃ እግዚአብሔርን ብቻ ሙጥኝ ስላልኩ አለፍኩት ያንን ጊዜ። ዛሬ ግን እንድኖር የሚገፋፋኝ እልፍ ጉዳይ አለ። የምሬን ነው የምላችሁ። ብዙ መኖር ፈልጋለሁ፣ ህልሜን ማሳካት ፈልጋለሁ። አያችሁ አይደለም? ህልማችሁን ለማሳካት እንዳትችሉ ሰይጣን የሆነ ነገር ጆሮአችሁ ለመቶ ሽክላል። ምን ታደርጊያለሽ አንቺ? ምን ትሰራለሽ ካሁን በኋላ? ጓደኞችሽ አግብተው ወልደው፣ ጓደኞችሽ ቤት ሰርተው፣ ጓደኞችሽ ባንቺ እድሜ እኩያ ያሉት ከአንቺ ጋር የተማሩት እንዲሆነው አንቺ የት ነሽ? ዛሬም የማዳም ኩሽና ነው ያለሽው። ቢያንስ የሚቀጥለው ዓመትም እኮ ሄደሽ የራስሽን ኑሮ ልትኖሪ አትችይም። ምናልባት እኮ ሄደሽ ላይሳካልሽ ይችላል። ሄደሽ ደግሞ ተመልሰሽ ወይ ስራ ጀምረሽ ወይ ከስራሽ ወይ ደግሞ ከቤተሰብ ጋር ተጋጭተሽ ወይ ገንዘብሽ አልቆ ተመልሰሽ አረብ ሀገር ልትመጪ እኮ ትቻለሽ። እንዲህ እያልሽ እድሜሽን ትጨርሻለሽ። ምን ተስፋ አለሽ? ይልና አውቆ ጠላት ጆሮሽ ላይ እየመጣ መጥፎ ነገር ሹክ ይላል። ከዛ አንቺ ደግሞ አሜን ብለሽ ትቀበይና አንድ ነፍስሽ ላይ እርምጃ ትወስጃለሽ። እንደዚህ መሆን የለበትም የኔ እህት። ምናልባት ለአንድ ሰውዬ ሊጠቅም ይችላል ይሄ ቪዲዮ። ማለፍ የሚባል ነገር አለ፣ መቻል የሚባል ነገር አለ፣ ትዕግስት። እውነት አረብ ሀገር ያለን ሴቶች እጅግ በጣም ጸሎት ማድረግ ያለብን ጌታዬ ሆይ ትዕግስት ስጠኝ፣ በቃ አስታግሰኝ፣ ይሄንን ቀን አሳልፈን። በቃ ትዕግስት ነው ለኛ ትልቁ መሰረት መሆን ያለበት ትዕግስት ነው። ከታገስን እማናልፈው ነገር የለም። ስለዚህ የኔ እናት የኔ እህት ቻዩ፣ ታልፋለሽ። ጆሮሽ ላይ ሹክ ለሚል ሰይጣን ቦታ አትስጩ። እሺ የእውነት ቦታ አትስጩ። በቃ ማያልፍ ነገር የለም። እና እባካችሁ እህቶች እባካችሁ በተስፋችሁ ላይ፣ በህልማችሁ ላይ፣ በህይወታችሁ ላይ አትፍረዱ። በቃ አትፍረዱ። መኖር ሸጋ ነው። ምን አለፋችሁ መኖር በጣም ሸጋ ነው። ካልኖርሽ ዛሬ ላይ ሆንሽውን፣ ዛሬ ላይ ኖርሽውን፣ ዛሬ ላይ ተሳቀቅሽውን፣ ዛሬ ላይ ተከፋሽውን የዛሬውን ብቸኝነትሽን ነገ ልታወሪው አትችይም። ስትኖሪ ስታልፊውና ታወሪዋለሽ። ትላንት እኮ አረብ ሀገር ማዳም ቤት እንዲህ ነበርኩ ዛሬ አልፎልኝ እንዲህ ስትኖሪ ነው የምትተርኪው። እና እግዚአብሔር ኖረን እንድንተርክ ሁላችንን ያውቃል። ድካም ልፋታችንን እግዚአብሔር ይቁጠርልን። እወዳችኋለሁ። ለቤት አዲስ ሲሆናችሁ ደግሞ ቻናሌን ሰብስክራይብ አድርጉ፣ ላይክ ሼር አድርጉ። ይጠቅማችኋል ብላችሁ ለምታስቡ ጓደኞቻችሁ ሼር አድርጉላችሁ። አመሰግናለሁ። ሰላማችሁ ይብዛልኝ። እወዳችኋለሁ።